እንደምናዳችሁ ክብራትና ክብራን የጊፍት ቤተሰቦች የተወሰነ ደቂቃ ተወሰናችሁ አንድ በጣም አሪፍ ዜና ስላለን እሱን አብረን የምናጋራ ይሆናል። ጊፍት ሪል ስቴት ከሐሙስ ጀምሮ እስከ ነገ ድረስ የመጀመሪያውን ካምፔን እንደምታውቁት በዚህ በለገሃር አስደናቂ በሆነው 84,000 በላይ የሆነ ካሬ መሬት ላይ ከ4,000 በላይ እዚህ ብቻ በለገሃር ብቻ ከ4,000 በላይ ቤቶችን እጅግ በሚያስደንቅ ጥራት መስራቱን እንደጀመረ አይታችኋል። ከዚህ በኋላ ደግሞ በተያያዥ 22 ተክለ ሃይማኖት እንዲሁም ሲምሲ አካባቢ ያሉ ሳይቶች ላይ ይኸው ሽያጭ ተጀምሮ ነው ያለው። በጣም የተሳካ የሽያጭ ሳምንት እያሳለፍን ያለ ነው። ከሁለት ሳምንት በኋላ ደግሞ ሌላ ሳይት ላይ ይህንኑ ፕሮግራም የምንቀጥለው ይሆናል። በዋነኝነት እዚህ ያለ እያንዳንዱ የሽያጭ ሰራተኛ ዛሬ በኩራት እነዚህ የሽያጭ ሳምንታት በኩራት ካሄደ ያለበት ዋነኛው ምክንያት ጊፍት ሪል ስቴት ታማኝ የሆነ ፕሮሚሱ ላይ የማይደራደር ፕሮሚስ የገባውን ደሊቨር የሚያደርግ በዋነኝነት በእኛ ሀገር የሪል ስቴት ኢንዱስትሪ ውስጥ ካሉት መሰረታዊ ችግሮች አንዱ ፕሮሚስን ደሊቨር አለማድረግ ነው። ቃል የተገባውን ሰዎች ላባቸውን ጠብ አድርገው 24 ሰዓት ለፍተው ያመጡትን የከፈቱትን ገንዘብ ቤታቸው ማግኘት ካልቻሉ በቃል በተገባላቸው ጊዜ ማግኘት ካልቻሉ ትልቅ ፌሊየር ነው። ጊፍት ሪል ስቴት ደግሞ ይህንን በጊፍት መንደር 1 መንደር 2 መንደር 3 በደንብ አድርጎ ያሳየ እንዲሁም በተለያዩ የሰው ተኮር ፕሮጀክቶች በከተማ አስተዳደሩ ትብብር የሚሰራቸውን እንደዚሁ በገባው ጊዜ መሰረት ሁል ቀን ማስረከብ የቻለ በጣም አስተማማኝ የሆነ ተቋም በመሆኑ እያንዳንዱ ሴልስ ሳይገዙ ሳይፈርሙ የማይመለሱበት መድረክ እንፈጥራለን። እንደዚሁ እሑድ እንውላለን። ይሄ የፋሲካ ስጦታችን ነው። ሪል ስቴት ከታማኙና አንጋፋው ጊፍት ሪል ስቴት ከ20 ዓመት በላይ ልምድ ካለው የፋሲካ ነው። ይህ የፋሲካ ስጦታ ለሁላችሁ ይከፋ ከዛ ከ15 ቀን በኋላ ደግሞ ሌላ እንደዚሁ እንቀጥላለን። ሁሉንም ሰፈር እንደርሳለን ማለት ነው። ክቡራትና ክቡራን ዛሬ የምናደርገው በዋነኝነት የጊፍት ሪል ስቴት አምባሳደራችን አለ እዚህ ጋር የብራንድ አምባሳደር አብርሃም ወልዴ አርቲስት፣ የሙዚቃ ሰው፣ ተወዳጅ የቴሌቪዥን ፕሮግራም አዘጋጅ ስንት ነገር እንለዋለን። እንዲሁም በሀገራችን ካሉ ቁጥር 1 ቴሌቪዥኖች አንዱ ባላገሩ ሀገርኛው ቴሌቪዥናችን ዋና ስራ አስፈጻሚና መስራች አብርሃም ወልዴ ከመሃላችን ይገኛል። መቼ ዕለት የቱ ጋር ቤት እንደሚገዛ እዚህ የነበራችሁ አይታችኋል። ከኔ ጋር እኔ ከላይ እሱ ከስር ቤት እንደምንገዛ ተነጋግረናል። ያንን ከትላንት ወዲያ ወይም ሐሙስ ዕለት ቃል የገባውን እገዛለሁ ያለውን ቤት ዛሬ ሊፈራረም መጥቷል። አብርሽን ሞቅ ባለ ጭብጨባ ወደ መድረክ ትጋብዙልኛላችሁ። ሞቅ ባለ ጭብጨባ አብርሃምን ወደ መድረክ ጋብዙልኝ። ብራንድ አምባሳደራችንን ከአርቲስት አብርሃም ጋር ይህንን የፊርማ ስነስርዓት አብርሽ እዚህ በቀኝ ትሆንልናለህ። የፊርማ ስነስርዓት እንድታካሂድልን ወይዘሪት ሃይማኖት ዘርአይ በጊፍት ሪል ስቴት የሴልስ ሱፐርቫይዘር ነች። እሷን ጭብጨባ እንደዚሁ ወደ መድረክ ትጋብዙልኛላችሁ። ወይዘሪት ሃይማኖት ዘርአይ ሁለቱ ሲፈራረሙ ደግሞ ያው መካካድ እንዳይመጣ ምስክር ስለምትፈልግ ሁለት ሰዎች ጋብዛለሁ። አቶ ፍጹም ተሾመ በጊፍት ሪል ስቴት የሴልስ ሱፐርቫይዘር ናቸው። እሳቸውን ጋብዛለሁ። እንዲሁም አቶ እንዳዘናው መኮንን አሁንም የጊፍት ሌላው ሱፐርቫይዘር ናቸው። ሁለቱን ሞቅ ማለት ጭብጨባ ጋብዙልኝ። እንደገና በምስክር ፊት ነው የምናደርገው። እኔ ግን ዝም ብዬ ማርች ገና ማለቅ ውስጥ አሁንም ሴቶችን ኢምፓወር የምናደርግበት ሴቶቻችንን ኢምፓወር የምናደርግበት ወቅት ላይ ነን ብዬ አስባለሁ። ማርች ገና ማለቁ ነው፣ አልተረሳም። ስለዚህ እዚህ ውስጥ እኔ በገዛ ስልጣኔ አንድ ሰው ልጨምር ከሴቶቹ ዶክተር አረጋይ ማንን ልጨምር? ሮዛን ልጨምራት? ሮዛ አይታለች። ሮዛን ጋብዙልኝ በጭብጨባ ወደዚህ ፊት ለፊት ካለች ደስ። ስለዚህ ሮዛ ካለች ፊልማ ስርዓቱን እንላለን። በአምባሳደሮችን ጥያቄ እሷ ትቀመጥ ስለተባለ የመቀመጥ ስልጣን ተሰጥቶ
ስለዚህ እናንተ በሁለቱ መሀል ሆናችሁ ሲፈረም ታረጋግጡልኛላችሁ። እሺ ዝግጁ ናችሁ? እሺ እንቀጥላለን። ዶክመንቱ ይከፈታል። አምባሳደራችን አርቲስት ግዞዬ እያለን ያደግነው አብርሽ ከእኔ ስር ያለውን ቤት እየገዛ ይገኛል። በአሁኑ ሰዓት በጊፍት ሪል ስቴት በለገሃር ሳይት አርቲስትና አምባሳደር አብርሃም ወልዴ የመጀመሪያውን ፉል ገዝቷል። ሞቅ ያለ ጭብጨባ ያስፈልገዋል። ሲፈራረም እንፈልጋለን። ጊፍት ታማኝ ሪል ስቴት ነው። ቃል የገባውን የሚፈጽም ለራሱ ካለው ክብር የተነሳ ቤት የሚገዙ ሰዎችን የሚያከብርና ቃል በገባው መሰረት ቃል የገባውን ቤት ቢቻል አጠር ባለ ጊዜ ካልሆነም ግን ቃል በገባው ጊዜ የሚያስረክብ ሰዎችን ቆንጆ መኖሪያ ከመስጠት ባለፈ ለኢንቨስትመንትም አትራፊ የሚሆኑ ቤቶችን ሰርቶ ማስረከብ የቻለ ድርጅት ነው። ፊርማው አሁን ተጠናቋል። ዶክመንቱን ሲቀያየሩት ደግሞ ሲጨባበጡ ሞቅ ያለ ጭብጨባ አድርገን እናደንቃለን። ይህንን የፊርማ ስነ ስርዓት ዶክመንቱን ወደ ካሜራው ታዞሩልኛላችሁ። እሺ እንቀያየራለን። ጊዜ ብዙዎቻችሁ የቀረጻችሁ እንደሆነ አውቃለሁ። እጃችሁ ነፃ የሆነ ሰዎች አንድ ጊዜ ለአብርሃም ቤት ለምቦሳ በልቶ ጅብደባ እናመሰግናለን። የወደድኩትን ነገር ራሴ ስለምን አልገዛም? ትክክለኛ ደግሞ ነገር ምንድነው? አንድ ሰው ራሱ አድርጎት ሲያሳይ ነው። ስለዚህ ያንንም ህብረተሰቡ እንዲረዳ ራሴ ለምን አልገዛም ማለት። እንደምታዩት ቦታው እንግዲህ ለገሃር ነው። ለገሃር ደግሞ የአዲስ አበባ እምብርት ነው። አዲስ አበባ ዋና ከተማ ማለት ነው ራሱ ለገሃር። ስለዚህ እዚህ አካባቢ ላይ ቤት መግዛት ማለት ምን ማለት እንደሆነ ሁሉም ሰው ሊረዳ ይችላል። ከጊፍት መሆኑ ደግሞ አስተማማኝ ይሆናል የሚል ውሳኔ ነው ቤት እንድገዛ ያደረገኝ። በዚህ አጋጣሚ ሁሉንም ሰው አንደኛ አድናቂዎቼንም ህዝቡንም ይህ ቤት እንዳለቀ ምርቃት ሲደረግ ጋብዣቸዋለሁ። በዚህ አጋጣሚ ሁላችሁም ለምርቃቱ ተጋብዛችኋል። ጎረቤቴ ብትሆኑ ደግሞ የበለጠ ደስ ይለኛል። በጣም ብዙ ጎረቤቶች እንደሚኖሩኝ እየተሸጠ ነው፣ ሽያጭ እያየኋቸው ነው ብዙ ጎረቤቶቼ። ስለዚህ በጣም ብዙ ሰው መጥቶ ደግሞ ጎረቤት ሆነን ማህበር መስርተን በፍቅር በደስታ እንድንኖር በዚህ አጋጣሚ ጥሬን አስተላልፋለሁ። አመሰግናለሁ። እጅግ አድርገን እናመሰግናለን አብርሽ። ማህበር ሲል እድሩን ረስቶታል። እድርን መመስረታችን አይቀርም። የእድር ዳኛ ያው እኔ ነው የምሆነው። ስለዚህ እንኳን ደስ ያለ አብርሽ። በድጋሜ አሁን እንቀጥላለን። ቀኑን ሙሉ ዛሬ እዚህ እንውላለን፣ ነገም እንውላለን። ባላችሁ ሶሻል ሚዲያ ፕላትፎርም በሙሉ ተጠቅማችሁ ይህ የሴልስ ካምፔይን ዛሬም ነገም እዚሁ በለገሃር ሳይት እንደሚካሄድ ጠቁሙ። የሶሻል ሚዲያ ፓወር በጣም ብዙ ስለሆነ በፌስቡክ፣ ሊንክድኢን፣ ኢንስታግራም፣ ቲክቶክ ወትሶኤቨር ያላችሁ ፒንትረስት ሶሻል ሚዲያችሁ ላይ በሙሉ አጫጭር ሜሴጆችን ፖስት አድርጉ። እንዲሁም ሚዲያ ፋና ከኛ ጋር ይገኛል። በጣም እናመሰግናለን። በፋናም የሚተላለፍ ይሆናል ፕሮግራም። እንቀጥላለን። ከፋሲካ በኋላ ደግሞ በሌላኞቹ ሳይቶች እንደዚሁ እየዞርን የ3 ቀን ካምፔኖች የምንሰራ ይሆናል። በ22 በሲኤምሲ እንዲሁም በተክለ ሃይማኖት ያሉ ሳይቶች እንደዚሁ ክፍት ናቸው። ጊፍት ሪል ስቴት ከተማው ላይ አገሪቱ ላይ ያለውን የቤት ችግር ከመቅረፍ አንጻር ትልቅ የሚባል አስተዋጽኦ እያደረገ ይቀጥላል። ከኛ ጋር ስለሆናችሁ በጣም ነው የምናመሰግነው። ፕሮግራማችን ይቀጥላል። ሴልስ እየሰራችሁ ያላችሁ ሰዎች አሁን መድረኩ ተመልሶ ለእናንተ ይሄዳል። እጅግ አድርገን እናመሰግናለን። በዛ ጋር በጣም አሪፍ ቡና አለ። ቡና እየጠጣችሁ ድፎ ዳቦ እየበላችሁ በዚህ ጋር ቆንጆ ሙዚቃ የሰማችሁ ከኛ ጋር እንድትቆዩ ጋብዛለሁ። ሁላችሁም በድጋሚ አመሰግናለሁ። አብርሽን በድጋሚ አንድ ጊዜ ሞቅ ባለ ጭብጨባ አመስግኑልኝ እባካችሁ። ታንክ ዩ ሶ ማች። እንቀጥላለን። መልካም ቀን